ብልጽግና መንግስት ጸረ ሴት ነው፣ ጸረ እናት ነው፣ ጸረ ህፃናት ነው። ሰላም ወደ ዩቲዩብ ቤተሰቦቼ በዛሬው ዕለት በስዊድን ስቶክሆልም ታላቅ ሰልፍ እየተካሄደ ይገኛል። ይሄም የሴቶች ቀንን ዓለም አቀፍ የሴቶች ቀንን አስመልክቶ ነው። ያው ከስር በጣም በርካታ ሰዎች ይገኛሉ። እንደዚሁኛ በአማራ ላይ የተፈጸመ ያለው ግፍና በደል ይቁም፣ የድሮን ጥቃት ይቁም ለማለት የሴቶች ላይ የተፈጸመ ያለው ግፍ ይቁም ለማለት ግፍና በደል በኢትዮጵያ ውስጥ በአጠቃላይ ይቁም ለማለት ተገኝተናል ማለት ነው። ከአሽሩካ ሚዲያ ይህንን ሰልፍ እንግዲህ በቀጥታ ማስተላለፍላችሁ ይሆናል። ምን እየተካሄደ ነው፣ ምንድነው የተባለው፣ እንደዚሁ ደግሞ የተለያዩ ሰዎችም አስተያየት አሰማቸዋለሁ። በጣም ትልቅ ሰልፍ ነው። እንግዲህ የምንገኘው እዚህ ስዊድን ስቶክሆልም በማርች 8 ዓለም አቀፍ የሴቶች ቀን ላይ ነው። እንግዲህ ተቃውሞ በዓለም አቀፍ የሚገኙ ሴቶች በሙሉ ድምጻቸውን እያሰሙ ይገኛል። ከዚህ ውስጥም በኢትዮጵያ በተለይም በአማራ ክልል በሴቶች ላይ የሚደርሰውን ግፍ እና በደል ለዓለም ለማሳየት ነው እዚህ የተገኘ ነው። እንግዲህ እንደሚታወቀው የብልጽግና መንግስት ጸረ ሴት ነው፣ ጸረ እናት ነው፣ ጸረ ህፃናት ነው። ከባድ የሆነ ጉዳት የደረሰባቸው ህፃናትና ሴቶች ናቸው። በዚህ በጦርነት በተከታታይ በሚያደርገው ጦርነት ህፃናትና ሴቶች ያለ አግባብ በግፍ እየተጨፈጨፉ ይገኛሉ። ያንን ደግሞ ለዓለም ለማሳየት ነው ዛሬ እዚህ የተገኘ ነው። የብልጽግና መንግስት ላዩን ስታየው በካቢኔ ብዙ ሴቶችን ሾሞ ለዓለም የሚያሳየው ለሴቶች የሚቆረቆር መንግስት ነው የሚመስለው። ነገር ግን በጣም እጅግ በጣም አስከፊ የሆነ ጉዳት በሴቶች ላይ ያደርሳል። ሴቶችና ህፃናት በጣም እጅግ በጣም ከአቅም በላይ የሆነ በደል ነው የደረሰባቸው። በኢትዮጵያ እንደሚታወቀው ለሴቶችና ለእናቶች ክብር ያላት ሀገር ናት። አሁን ግን በጦርነት በተለይ በሚደረገው ጦርነትን እንደ አንድ ማስፈጸሚያ በማድረግ መድፈርን፣ የሴቶችን ደፈራ፣ ህፃናትን ግድያ እንደ አንድ መካኒዝም እየተጠቀመ ነው ለጦርነቱ የሚጠቀመው እና ያንን ደግሞ ለዓለም እንዲያውቀው ነው እዚህ የተገኘ ነው። የብልጽግናው መንግስት ህፃናትና ሴቶችን ያለ አግባብ እያስጨፈጨፈ ይገኛል። Vi samlas här idag på den internationella kvinnodagen för att minnas, för att hylla, men också för att organisera oss. För kampen, kära systrar, är långt ifrån över. Vi minns och hedrar de kvinnor som har gått före oss. De som vägrat tiga, de som har tagit kampen för rättvisa, för lika lön. ህጻናቶች ላይ አዛውንቶች ላይ የሚደርሰው ጥቃት ይደረጋል ተቃወማለሁ። ይሄም እንዲቆም ድምጼን አሰማለሁ። እንግዲህ በኢትዮጵያ ውስጥ የፕሬስ ፍሪደም አፈና እየተካሄደ ነው። አንተ ደግሞ የሚዲያ ባለሙያ ነህ እና ካለው አንጻር ለሴቶች ላይ የሚተፈጸሙ ካሉ ጋር ኢትዮጵያ ውስጥ እንደሚታወቀው ፕሬስ ፍሪደምም በነጻነት የሀሳብንም የመግለጽ ነገር ሁሉ ነገር ሞቷል። እንግዲህ በውጭ ያለን ዜጎች ሚዲያችንን ተጠቅመን የተለያዩ ሶሻል ሚዲያን ተጠቅመን ወይም ደግሞ እንደዚህ አይነት ዴሞንስትሬሽኖች ሲዘጋጁ ተገኝተን ድምጻችንን ለኢትዮጵያ ወገኖቻችን ማሰማት አለብን። እንደ ጋዜጠኛ መስከረም አበራና ጋዜጠኛ ገነት አስማማው ምንም ባላጠፉት ነገር በጋዜጠኝነታቸው ብቻ እስር ቤት ውስጥ ተዳርገዋል ማለት ነው። ለነሱ ድምጽ መሆን አለብን። ለሌሎችም ለሚሞቱትም ወገኖች ድምጽ መሆን አለብን። ጋዜጠኛ ገነት አስማማው እንደዚሁ መስከረም አበራ ይፈቱ እንላለን። ድምጻቸውን ያሰማለን። አመሰግናለሁ። መስከረም አበራ ፍሪ ገነት አስማማው Renatas Amara Civilian Jag är ledsen, rädd och färggrann. Skriv ett
texter utan mening är borta här i natten. Tacka Gud när jag är glad, jag ser dig skratta och pulsen den slår ett extra slag. Jag ser dig gråta och den stannar. Jag kanske inte lever mer. Gå sakta ner till vattnet, jag vill inte vara svag, svag, svag. Med hjärtat så långt ifrån kroppen, så långt ifrån oss två. Mitt hjärta här borta, det är splittrat i bitar under skorna som någon går på. Jag är ledsen, rädd och färggrann. Jag är ledsen, rädd och färggrann. Åh, ledsen, rädd och färggrann. Jag är ledsen, rädd och färggrann. Vanvacker död. እናቶች ህፃናቶችን በተመለከተ በማርች 8 ላይ ኢትዮጵያ ለሚገኘው ሰይጣናዊ መንግስት ሴቶችንና ህፃናቶችን እየጨፈጨፈ ላለው በማርች 8 በሴቶች ቀን ልናስተላልፍ የምንፈልገው መልእክት አለ። ጥይት አጥፊ ገዳይ ነው። ስለዚህ በጥይት ፋብሪካዎች ፈንታ የእናቶችና ህፃናቶች በጦርነት ማለት እንዲቆምና መሳሪያ ማምረት ቀርቶ ለሰው ልጆች ጠቃሚ የሆነ ሆስፒታል፣ ክሊኒክ፣ ትምህርት ቤቶች እንዲከፈቱ መልእክታችንን ማስተላለፍ እንፈልጋለን። እናመሰግናለን። የአብይ አህመድ መንግስት በድሮን እና በተለያዩ ከባድ መሳሪያዎች በየዕለቱ በሚባል ሁኔታ ህጻናትና ሴቶች እየተጨፈጨፉ እየተገደሉ ከትምህርት ውጭ የሆኑ ሕክምና እያጡ በርካቶች እያለቁ መሆኑን በመፈክሮች እንዲቀርቡ ሆነዋል። በኢትዮጵያ በአማራ ህዝብ ላይ ሲቀጥል በተለይ ዛሬ ያው ሴቶች ቀን ስለሆነ ደግሞ በተለይ በሴቶች ላይ እየደረሰ ያለው ግፍ ከመሀል አዲስ አበባ እስከ ጦርነቱ ካለበት አማራ ክልል አሰቃቂ የሆኑ ሁኔታዎችን እያየን በቪዲዮዎችም በተለያዩ በሚዲያዎች እያየን እየሰማን ያለ ነው። በየዕለቱ አቅም በሚችለው መጠን በሌላ ጊዜም በሚኖሩ የተቃውሞ ሰልፎች ላይ ድምጻችንን እያሰማን እንገኛለን። ይህን በምትመለከቱት ዛሬ ማርች 8 በሴቶች ቀን በወጣነው ሰላማዊ ሰልፍ ሀገራችንን ገጽታ መንግስት በኢትዮጵያ ላይ የሚያሳድረውን ጭቆናና ሞት፣ መገደል፣ እንደዚሁ የሴቶችን መደፈር ያወገዝንበት ስለሆነ በጣም ስኬታማ ሰላማዊ ሰልፍ ነው ብዬ አስባለሁ። ስለነበረ ጊዜ በጣም ደስ ብሎኛል። አመሰግናለሁ። መንግስት የአማራን ህዝብ የአማራን ህጻናትና Today, on International Women's Day, we celebrate the resilience and strength of women worldwide. Yet we must also shine a light on those who suffer in silence, particularly the women of Ethiopia's Amhara region, enduring unimaginable horrors amidst ongoing conflict and systemic violence. Since August 2023, an active war has ravaged the Amhara region, following the deadly conflict in northern Ethiopia. Federal forces, under Prime Minister Abiy Ahmed, the 2019 Nobel Peace Prize laureate, have turned their weapons on civilians. Drone strikes target innocent women and children, while extrajudicial killings by Ethiopian National Defense Forces have become a routine tool of terror. The conflict has plunged the region into a severe humanitarian crisis, yet the world remains largely silent. In Amhara, women bear the brunt of war crimes and human rights violations. Rape and sexual violence are wielded as weapons of war to terrorize and subjugate communities.
Their bodies have become battlegrounds, their voices drowned out by chaos. Countless women have been displaced, their homes destroyed, their families torn apart. They live in constant fear, deprived of healthcare, education, and basic necessities. According to reports, over 5,500 schools across Ethiopia have suspended operations, leaving more than 9 million students, most in Amhara, without education due to ongoing violence. On this International Women's Day, we must demand justice for the women of Amhara. We must end the impunity enabling these atrocities. We must support local organizations protecting and empowering these women and pressure the international community to intervene, to stop the war and deliver justice. Let us remember, the fight for women's rights is a fight for humanity. The women of Amhara deserve peace, dignity, and justice. Their courage in the face of unspeakable adversity reminds us why we must never cease striving for equality and justice for all. Thank you. ዩቲዩብ ቤተሰቦቼ በስዊድን ስቶክሆልም የዓለም አቀፍ የሴቶች ቀንን አስመልክቶ በተካሄደው የተቃውሞ ሰልፍ በወገናችን ላይ የደረሰ ያለውን ግፍና በደል በዚህ መልኩ አሳይተናል፣ ድምጻችንን አሰምተናል። በስፍራው ለተገኙ ሁሉ ከልብ እናመሰግናለን። የተቃውሞ ሰልፉን ያዘጋጀው በስዊድን የኢትዮጵያ ስደተኞች ማህበር ነው። ሰልፉን እንድናዘጋጅ ለተባበሩን ሁሉ በግልም ላገዙን ከልብ እናመሰግናለን። በቀጣይም ሰልፎችን የምናዘጋጅ ለወገኖቻችን ድምጻችንን የምናሰማ ይሆናል። ሁላችንም ባለንበት እናንተም ይህን የተመለከታችሁ ሁሉ በኮሜንታችሁ ላይ ስቶፕ አማራ ጄኖሳይድ እያላችሁ በወገናችን ላይ የደረሰ ያለውን ግፍና በደል እንቃወም። ስዊድን የምንገኘው በአንድነት ሆነን ተቃውሞችንን ማሰማታችንን እንድንቀጥል በዚሁ መልእክት ማስተላለፍ እወዳለሁ። ስለተከታተላችሁ ከልብ አመሰግናለሁ። አሽሩካ ሚዲያ ከኢትዮጵያ ስደተኞች ማህበር በስዊድን ጋር በመተባበር ቪዲዮን አቅርበንላችኋል። አመሰግናለሁ።